ብቻህን አይደለህም። እንደሚታወቀው ሁላችንም ራሳችንን ከሌሎች መሰሎቻችን ጋር እናወዳድራለን። ምክንያቱም የምንቆምበትን ለመለካት ስለሚያስችለንና ተፈጥሯዊም ስለሆነ ጭምር ነው። ችግሩ ግን ሕይወታችንን የምንለካው በሌላ ሰው መለኪያ መሆኑ ላይ ነው። ያ መለኪያ ለእኛ ተብሎ የተሰራ አይደለም። ምክንያቱም እያንዳንዳችን የተለያየን ስለሆንን በሌሎች ላይ የምታየው ተስተካክሎ የቀረበና ማሳየት የሚፈልጉትን ገጽታ ብቻ ነው። ማለትም ልክ እንዳንተ በለቅሶ ያሳለፉትን ሌሊቶች፣ ራሳቸውን የተጠራጠሩባቸውን ቀናቶች፣ የመኖራቸውን ትርጉም አጥተው የተሰቃዩባቸውን ጊዜያት ወይም ባከኑብኝ ብለው የተጨነቁባቸውን ጊዜያት አያሳዩህምና ነው። ታዲያ ይህን መሰሉን ማነጻጸሪያ ያልተሟላ መረጃ ላይ የተመሰረተ መሆኑን ባወቅክ ጊዜ ተጽዕኖ በአንተ ላይ አቅም ያጣል። እንዴት እንደነሱ መሆን አልቻልኩም ብሎ ራስን በማይገባ ጥያቄ ከማጨናነቅ ይልቅ የጀመርኩትን ወይም ልጀምረው ያሰብኩትን በቅደም ተከተል ለመስራት ዛሬ ምን በማድረግ ልጀምር ማለት ይሆናል። ምክንያቱም ጉዞ በተለያዩ ሀሳቦች ወይም በማይገቡ ሀሳቦች ቀስ አለ እንጂ አረፈደበትም እና ነው። ያንተ የሆነ ማንኛውም ነገር ያንተ እንጂ ከማንም ጋር የሚወዳደር አይደለም። ተወዳዳሪ የሌለው የግል ትናንሽ እርምጃዎችህ፣ ድሎችህ ላይ ስታተኩር አደርገዋለሁ የሚል ልበ ሙሉነት ቀስ በቀስ እንደ ጡንቻ ትገነባለህ። ሁል ጊዜ ትኩረትን በሙሉ ወደ ራስህ ስትመልስ የፉክክር አስተሳሰብ ቀስ እያለ ከውስጥህ ይጠፋና ወደ ራስህ እቅዶች፣ ዓላማዎች እና ለራስህ አቅምን ወደ መሰብሰብ ይቀየራሉ። ታዲያ ራስህን ከሌላ ካንተ ካልሆነ ነገር ጋር የማፎካከር ስሜት ሲሰማ አትታገለው። ይልቁንም ምንጩን ለመረዳት ሞክርና ያንን ያሰብክበትን ጉልበት መስራት ወደምትፈልገው አቅጣጫ ቀይረው። በየጊዜው ለራስህ ትልቅ ርኅራኄን አክለህ ሐሳብህ ያለ አቅጣጫው ስለሄደ እንጂ ወደ ኋላ እንዳልቀረህ በሚገባ ትገነዘባለህ።